እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም ትልቅ ክብር ይሰማኛል። ቴንኪዩ ኢትዮፒክ። ጀሚላ ተሰማ እባላለሁኝ። እንግዲህ ለቤተሰቦቼ የሴት ልጅ ነኝ፣ ሚስት ነኝ፣ እናት ነኝ። ከዛ አልፎ ደግሞ እንግዲህ በሙያዬ የሙሉ ጊዜ ስራ አለኝ። የምሰራበትን መስሪያ ቤት አገለግላለሁ በዛ። ከዛ በተጨማሪ ደግሞ ኮሚኒቲን ማገዝበት የማገለግልበት ደግሞ የአይቲ ትሬኒንግ ኮንሰልቲንግ ካምፓኒ አለ። የዛ ሲኢኦ እና ኮፋውንደር ነኝ። እዛ ውስጥ እንግዲህ በጣም ብዙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ከሀገራቸው በተለያየ ሁኔታ ላይ መጥተው እዚህ ሀገር መስመር እንዲይዙ የሚያግዝ ተቋም ነው። በዛ እንግዲህ ማህበረሰቤን ሰርቭ አደርጋለሁኝ። ከዛ ውጭ ጀሚሾ የተሰኘ የዩቲዩብ ቻናል ሆስት ነኝ፣ አዘጋጅ ነኝ። በጥቂቱ ይሄንን ይመስላል። ቆንጆ ጥያቄ፣ በጣም አመሰግናለሁኝ። ያው ኢትዮጵያ ታውቂያለሽ፣ ብዙ ጊዜ ልጆች ሆነን እንድንሆን የሚነገረን ወይ ዶክተር መሆን ነው፣ ትልልቅ ስራዎች ተብለው የተከበሩ ሙያዎች ናቸው፣ እነሱ ናቸው የሚነገርን እና እኔም እንደ አንዲት ኢትዮጵያዊት ዶክተር እንደመሆን ሲነገረኝ የደኩት እና እኔ ግን ከሆስፒታል አጠገብ ማለፍ እንኳን በጣም የሚከብደኝ ማለት በቃ ተፈጥሮ የሆኑ እንደዛ ማልችል አይነት ሰው ነኝና ግን ሆኖም ያው ተቀብዬው ነበረ። በቃ ትልቅ ሙያ ነው ብዬ ለዛ ነበር መዘጋጀው። ግን የሀገራችን ሁኔታ ተቀበልሽ የምትፈልጊውን ትምህርት የምትማሪበት እድሎች ላይኖሩ ይችላሉ እና በሌላ ፊልድ ነው ያጠናሁት። ኢኮኖሚክስ ኤንድ ማኔጅመንት ነው ያጠናሁት። ከዛ አልፎ ያው የዛኔ ግን እንደ ተርኒንግ ፖይንት የሆነኝ ነገር ምንም አይነት ፊልድ ባጠና እዛ ፊልድ ላይ ኤክሴል ማድረግ ከቻልኩኝ ፋውንዴሽንም ሆኖኛል። ከዛ በኋላ በምሰራው ነገር ሁሉ በደንብ አድርጌ መስራት ከቻልኩኝ ውጤታማ መሆን እችላለሁ። የግድ የሆነ ፊልድ መሆን የሌለበትም የሆነ ስራ መሆን የለበትም ብዬ እንዳምን አድርጎኛል እና ከዛ ያንንም ከጨረስኩኝ በኋላ ወደዚህ ሀገር እንደምመጣ ያው አጠር ላድርገው ብዬ እንጂ ገና ከልጅነቴ ጀምሮ ስሜቱ አለኝ። ኬታ መጣሽው ብትይኝ ደግሞ በጣም በምርቃት አምናለሁ። አባቴ ገና ከልጅነቴ ጀምሮ ዱዓ ሲያደርግልኝ ሁሌ ዱዓውን የሚጀምረው ትዝ ይለኛል፣ ኑሮሽ አሜሪካ ብሎ ነበር እና የሆነ እርግጠኛ እንደ ማህተቡ ላውስጀው ነበር እና ገና ሳልመጣ አገሬ እንደሆነ የማስበው ሀገር ነው፣ እንደምመጣበት የማምነው ሀገር ነው እና ስመጣ ደግሞ ምን አይነት ስራዎች እዚህ ሀገር ውጤታማ ያደርጋሉ፣ ምን አይነት የወርክ ኢቲክስ ወይም ደግሞ ትምህርት ያስፈልጋል የሚለው ነገር በደንብ ራሴን እንዳዘጋጅ አግዞኛል። ስመጣ አይኔም ጆሮዬም ሁሉ ነገር ክፍት ነበር። በቃ ምንድን ነው መማር የምችለው፣ ምንድን ነው መስራት የምችለው የሚለው ነገር ላይ እና በዛ እንግዲህ አይቲዩ የተሻለ እንደሆነ አወቅኩኝ። እዛ ላይ ጠዋት ማታ የምሰራበት ጉዳይ ሆነ ማለት ነው። በዛ ሂደት ውስጥ ግን ያው እንደመጣሽ ያንን ማድረግ ስለማትች እንደ ኮሊደር ሁላችን የምናልፍበት ስለሆነ የተለያዩ ስራዎች ላይ ሰርቻለሁኝ ለተወሰነ ለአጭር ጊዜም ቢሆንና በጣም ከባድ ጊዜ ነው። ምንም ማድረግ ቢኖርብኝ፣ ምንም አይነት ነገር ማድረግ ቢኖርብኝ ለማድረግ ፈቃደኛ ነበርኩኝ። ጠዋት ማታ ብዙ ዋጋ ከፍያለሁኝ እና መስራት ከቻልኩ በኋላ ደግሞ ያ ትላንትና የተነገረኝ ነገር ብዙ ሰዎች መጥተው ያስካሰቡት መንገዶች እንደሚሆኑ፣ ህይወታቸው እንዳላሰቡት እንደሚሆን የሰማሁበት ስለሆነ ሌሎች ሰዎችን ደግሞ ማገዝ የራሴ ዓላማ አደረግኩት ማለት ነው እና ምንም የማላቃቸው ሰዎች ጀምት ባያለሽ ብለው አቅጣጫ እንዳመላክታቸው በሚደውሉበት በሚጠይቁበት ጊዜ አደርግ ነበር። ግን የሆነ ሰዓት ላይ እንደዛ ስታረጊ ትራክ አታረጊውም፣ መልሰሽ ውጤቱን አታየውም እና ኦኬ እንደዛ ከሚሆን ሞር ኦርጋናይዝድ በሆነ መንገድ ብለን ሁኔታዎችም አጋጣሚዎችም ተፈጠሩ። ከሌሎችም ፓርትነሮች ጋር በመሆን ፎርም አደረግነው ተቋሙን እና በዛ ሁኔታ በጣም በቃ የህይወት ትርጉም ያገኘሁበት፣ በጣም ብዙ ሰዎች ቤተሰቦች ያፈራሁበት፣ ማላቃቸው በአካል ማላቃቸው ዛሬ ድረስ ግን የራሴ ቅርብ ቤተሰብ የሆኑ ያህል የሚሰማኝ ህይወታቸው ላይ ተጽዕኖ መፍጠር የቻልኩ የእነሱ ህይወቴ ላይ ተጽዕኖ መፍጠር የቻሉ ብዙ ቤተሰቦችን ያፈራሁበት በሺዎች የሚቆጠሩ ኢትዮጵያውያን ጋር እንድሰራ ያገዘኝ ተቋም ነው እና በዛ መልኩ ነው ምንድን ነው ውጤታማ የሚያደርገው ከሚለው የተነሳ ነው ማለት ነው። የጉራጌኛ ቃል ነው
ፈጣሪ ያደረገልኝ፣ ስለዚህ ለሌሎችም ላድርግ አይነት ትርጉም ያለው ነው። ምናልባት እንግዲህ ጉራጌኛሽ በቂ አይደለም ብሎ ሌላ ትርጉም የሚሰጠው ካለ እቀበላለሁ። እዚህ ሀገር ደስ የሚለው አክቹዋሊ እዚህ ሀገር ብቻ አይደለም፣ ዛሬ ጊዜው ዘመኑ የሰጠን ነገር ምንም ነገር መስራት ካሰብሽ ያንን ነገር በጣም ከፈለግሽው በምን መልኩ መስራት እንዳለብሽ ፓስከፐ መንገዱን ሳታቂው ብትጀምሪ እንኳን ወጫውን ሁሉ እንድታቂ ሁኔታዎች የተመቻቹ ናቸው እና በሰዓቱ ስሞል ቢዝነስ እንዴት እንደሚቋቋም፣ በምን መልኩ ፎርም እንደምታረጊ፣ እንዴት ሬጅስተር እንደምታረጊ፣ እንዴት ስራዎች እንደምትሰሪ ምንም ሀሳቡም አይዲያውም አልነበረንም። ግን ያው ሪሰርች እያደረግን 2020 መግቢያ 2019 መጨረሻ አካባቢ ጀምሮ ያው ስራው ሀሳቡ ጀመረ እና በጣም ብዙ ውጣ ውረዶች ነበሩት። ግን መስራት ፎርም ማድረግ ቻለን። ሌጋሊ ሬጅስተር አድርገን ከ2020 ጀምሮ ስራውን መስራት ጀመረን ማለት ነው እና አቀባበሉ በጣም ደስ ይል ነበረ። በቃ በጣም ማለት ነው እና አንዳንዴ እንደዚህ አይነት ነገሮች ፈጣሪ ያለሽንም ነገር ስለሚያውቅ ልምድደርሽ የምትያቸውንም ሰዎች ስለሚያውቅ ይመራሻል። አንቺ ራስሽ ላይ አምነሽ ግን ላይሆን ይችላል። እኔ አላውቀውም ነበር በዛ ልክ፣ ግን የሚገርም አይነት ውጤት ያመጣ ሰዎች በጣም ወደውት ከልብ በጣም አምነንበት ላይክ እንደ ቢዝነስ ኦሪየንትድ ተቋምም አልነበረም አይደለምም። በምን መልኩ መስጠት ቫሊዩ መስጠት የሚለው ነገር ላይ ትኩረት ያደረገ ነው። ግን ያንን ስናደርግ ያው ኮምፐንሴሽን ተከትሎ ይመጣል። ጎ ጊቨር የሚለው መጽሐፍ በጣም ኢንፍሉዌንስ አድርጎኛል። ሁሌም ቫሊዩ ስንሰጥ ኮምፐንሴሽን ሁለተኛው እኛ ሳንጨነቅ ተከትሎ የሚመጣ ነገር እንደሆነ በሱ በጣም አምናለሁኝ። ምን አገኛለሁ ብዬ ሳይሆን አንድ ነገር ስሰራ የምጀምረው ምን አይነት ቫሊዩ መስጠት እችላለሁ ነው። ለሰጠሁት ቫሊዩ ደግሞ ክፍያውን እንደማላጣው አምናለሁኝ። በዛ መልኩ ነው እንትኑም ይሄኛውም ስራውን የሰራ ነው። በብዙ መልኩ ለብዙ ሰዎች አግዘንበታል። 6 ዓመት ሆኖናል። አሁን እንግዲህ 23 ባቾች ተምረውበታል። አሁን 24ተኛ ባቻችን እንጀምራለን። አሁን ሙሉ ትኩረታችን የምናደርገው የሼርፖይንት የፓወር ፕላትፎርም እና ማይክሮሶፍት 365 ትሬኒንግ ላይ ነበር። አሁን ግን ያው ዘመኑ የሚፈልገውን ደግሞ የአርቲፊሻል ኢንቴሊጀንስ ፍሉንሲ ፕሮግራም ጀምረናል። በጣም ብዙ ኦርጋናይዜሽኖች አሁን ያላቸውንም ኢምፕሎይዎች የሚያሰለጥኑበት፣ ሌሎችም ይህንን የሚያውቁና ኦርጋናይዜሽኖቹን በዛ ዘርፍ እንዲያድጉ የሚያደርጓቸውን ሰዎች የሚፈልጉበት ጊዜ ስለሆነ እዛ ላይ ደግሞ ያንን ስልጠና ጀምረናል። 2ኛ ባቻችንን በቅርብ እንጀምራለን። በዚህ ስራ ውስጥ አንደኛ ስራው በጣም አድካሚ ነው። ረጅም ሰዓት መስራት ይኖርብሻል። የቤተሰብ ጊዜሽን ይወስዳል። ሰዎች ሰፖርት ሚድናይት ላይ ሊጠይቁሽ ይችላሉ። ምናልባት የዛች ሌሊቱን ማንበብ የፈለገ ደግሞ በቀንደ መብቱ ወዲያውኑ አሲስት እንድታደርጊው ሁላ ሊፈልግ ይችላል ምናምን እና በብዙ መልኩ መትከፊያቸው ዋጋዎች አሉ። የዛኑ ያህል ደግሞ በጣም ይከፍልሻል። ከሰዎች የምታገኙ ፊድባክ አይ ቲንክ እንደ ሰው የሚያስፈልገን የሚመስለን ነገር እና የእውነት ግን እኛ ላይ ተጽዕኖ የሚፈጥረው ነገር በጣም ይለያያል ብዬ አምናለሁኝ። በዛ በጣም እንትን ብያለሁ። ምክንያቱም አንዳንድ ሰዎች ማመስገን አቅቷቸው የሚገልጹበት መንገድ በዚህ ህይወት በዚህ ጀርኒ ይህን ትምህርት ቤት ተቀላቅለው እነሱ ላይ የፈጠረውን ተጽዕኖ በሚነግሩበት ጊዜ በቃ ምን ያህል ፊውል እንደሚሆነኝ እና ላይክ በቃ የአንድን ሰው አይደለም የብዙ ሰዎች ይቀርና የአንድን ሰው ህይወት በዛ ልክ ተጽዕኖ መፍጠር እና በቃ ለሰዎች እንደዛ አይነት ነገር ማበረከት ማለት በቃ አልደከምኩም፣ ዋጋ አልከፈልኩም፣ በቃ በብዙ አትርፌበታለሁ ብዬ እንዳስብ ያደርገኛል፣ ስሜታዊ ያደርገኛል ሁላ ስለዛ ሳነሳ እና ብዙ ሰው አትርፌበታለሁኝ እና አይገርምም? ከዛ ውጭ ደግሞ የኢምፓወርመንት ፕሮግራማችን እሱም በጣም ትልቅ አቺቭመንት ነው ብዬ ነው የምወስደው። ብዙ እዚህ ሀገር ስንመጣ የኛ ባህልና የሀገሬው ባህል ይለያያል እና የዚህ ሀገር ባህል ያለሽን ኮንትሪቢዩት ማድረግ የምትችውን ቫሊዩሽን እንድታሳይ ይጠበቃል። መናገር አለብሽ ብትሰሪው ነገር። ማንም ሰው ስለ አንቺ ጊዜ ወስዶ ምን አደረገች ሁሉ ሊያጠና አይችልም። አንቺ የምትሰሪው ነገር ማሳየት አለብሽ። ስፖንሰር የሚያደርጉሽ ሰዎች ያስፈልጉሻል። ስራ ቦታ ላይ ኦፊስ ፖለቲክሱ የራሱን የቻለ ትልቅ ነገር ነው እና
ያንን መስራት ችለናል እዛ ላይ። ከዛ ውጭ የብዙ ሰዎች ይሄ ማቴሪያል ያገኙትን ነገር ከምን አይነት ህይወት በጣም በመንግስት ድጋፍ ውስጥ ይኖሩ የነበሩ ብቻቸውን ልጆቻቸውን ያሳድጉ የነበሩ ሰዎች ዛሬ ከዛ ውስጥ ወጥተው ራሳቸውን ችለው ልጆቻቸውን በተሻለ ትምህርት ቤት ማሳደግ ማስተማር ሲችሉ ያንን ምስክርነታቸውን ሲነግሩን ትልቅ ሰክሰስ ነው እሱ በራሱ ማለት ነው። እንግዲህ የሚገርመው በህይወትሽ ስትኖሪ በዚህ አቅጣጫ ሄዳለሁ ብለሽ አይደለም መንገዱን ብትጀምሪው፣ ግን መንገዱን ከጀመርሽ በኋላ በምትኖሪበት ጊዜ ህይወት ራሱ የሚያስተምርሽ ብዙ ነገሮች አሉ። በእድሜሽ የምታስተውያቸው ነገሮች አሉ። ከሚደርሱብሽ ነገሮች አውቀሻቸው ስታልፊ ለሌሎች ማሳወቅ የምትፈልጋቸው ነገሮች አሉ እና እኔም እንዳልኩሽ ትኩረቴ እዚህ ሀገር ምንድነው ውጤታማ ሊያደርገኝ የሚችለው ብሎ ከማሰብ እዛ ላይ ያገኘሁትን ነገር ሁሉ ከማድረግ ሰርቲፊኬት መውሰድ ያለብኝን መማር ያለብኝን ፕሮፌሽናሊ ሰክሲድ ለማድረግ የሚጠይቀው ነገር ሁሉ ማድረግ እና በቃ ያው ከበጣንበትም ሀገር አንጻር በቃ ሰክሰስ ማለት ፕሮፌሽናሊ ሰክሰስፉል መሆን ብቻ አድርጌ ወስጃለሁ ለረጅም ጊዜ እና በዛ ሂደት ውስጥ እኔ ዋጋ ከፍያለሁ፣ ልጆቼን ዋጋ አስከፍያለሁ፣ ቤተሰቤን፣ ባለቤቴን እና የማያልቅ ሳይክል ነበረ። እንደዛ ነው። የሆነ ሰዓት ላይ ግን ብንን ያልኩበት ሰዓት ነበረ። ምናልባት ያችን አጋጣሚ እንኳን ትርጉም እንዲሰጥ ለተመልካቾችን ሼር ባረግሽ፣ አንድ ፕሮጀክት ላይ መስራት ነበረብኝ። አብሮኝ የሚሰራው ሰው ወጣ። ያ ትልቅ ፕሮጀክት ነው፣ ማይግሬሽን ፕሮጀክት ነው። ከአንድ ፕላትፎርም ከአንድ ኤንቫይሮንመንት ወደ ሌላ ኤንቫይሮንመንት ነው ማይግሬት የምናደርገው። ብዙ ነገሮች ብሬክ ያደርጋሉ። ብዙ ፕሮሰስ አለው ማይግሬሽን በራሱ እና ያንን ልክ በቃ እንዳልኩሽ ይሄ እንደ አባትሽ ቤት እንደ ኃላፊነት የኔ ብቻ የምትዩ አይነት ነገር የለም። እንደዛ ኃላፊነት ወስጄ የሰራሁት የ8 ሰዓት ስራ አልነበረም። ቀን ሰርቼ ስለሚደክመኝ ወገቤን ስለሚያመኝ ትንሽ ናፕ አድርጌ መልሼ ደግሞ ያንን ስራ መቀጠልበትና እስከ 2 ምናምን የምሰራበት ጊዜ ነበረና አንድ ቀን ግን ያባንደነኝ ያው ፈጣሪ ሰበብም ሲያደርግልኝ ነው። ምናልባት እኔ እንደውም ቀልዳለሁ፣ ባለቤቴ ዱዓ አድርጎ በሱ ምክንያት ይሆናል የባነንኩት እላለሁ። አንዱን ዲቪዥን አንደኛውን ብራንች ጨረስን እና አንደኛውን የዚህ ሀገር ሰው ነጭ ነው እና ሪቪው አርግልኝና ቫሊዴት አርግልኝ ዴታውን ሰኞ ላይቭ እንዲሆን ሳይቱን ምናምን አልኩት። ስለው አይ ቅዳሜና እሑድማ እኔ ረፍት ማድረግበት ጊዜ ነው፣ ሪቻርጅ ሪፍሬሽ ማድረግበት ጊዜ ነው፣ አላረግም አለኝ። እና ያ ሰው ያንን ሳይት ላይ በደንብ ሊጠቀም የሚችል ሰው ያ ሰው ነው። ማንም አላስገደደኝም፣ መቆየት ይችል ነበር እስከ ሰኞ እስከሚቀጥለው ሳምንትም እኔ በምሰጣቸው ታይም ላይን እኔ ነኝ ሊድ እያደረኩትም ያለሁት እና እኔ ራሴ ላይ የፈጠርኩት ጫና ነበርና ምን የሆንኩ ነው ያልኩት። እሱም ቤተሰብ አለው፣ ቤተሰቡን አስቀደመ። እኔ ቤተሰብ እንደሌለው ሰው በዚህ ልክ ለምንድነው መስጠት፣ እንዴት ነው እንደዚህ እዚህ ቦታ ላይ የራሴን ያገኘሁት ብዬ እንድጠይቅ አደረገኝ። በኋላ ጨረስን። በኋላ ሪኮግኒሽን ይሰጣል በየወሩና ሲሰጥ ለማን ቢሰጥ ጥሩ ነው? ለሱ ነው የተሰጠው። እንደ ሰውኛ ቆም ብለሽ እንድታስተው ያደረግሻል። ወዴት ነው የሚሄደው? ምንድነው አቺቭ ማድረግ የምፈልገው? ምንድነው እንደዚህ እያደረገኝ ያለው? ምንድነው ዋጋ እየከፈልኩ ያለሁት? ብዙ ቆም ብዬ እንዳስብ አደረገኝና በዛ ሎንግ ስቶሪ ሾርት በዛ ሂደት ውስጥ እንግዲህ እንዴት አድርጌ ደግሞ እኔስ ምንድነው ፕራዮሪቲ ማድረግ ያለብኝ የሚለው ነገር እንዳስብ አደረገኝ። ከዛ በኋላም እንግዲህ ወደ እንደውም ሪሰንትሊ ባላንስ ላይፍ ጆርናል የሚል ፐብሊሽ አድርጌ ነበርና ወደዛ መንገድ መራኝ ማለት ነው። በዛ ሂደት ውስጥ ወደ ሾው ልመጣልሽ ነው አሁን። አንዴ ብቻ ጆርናሉን ፐብሊሽ አድርጌ በዛ ሂደት ውስጥ የምታደርጊው ነገር አይደለም። ሁሌ ኮንቲኒስሊ ራስሽን የምታስታውሽበት ነገር ነው። ዛሬ ላይ ያሉት ብዙ ዲስትራክት የሚያደርጉን ነገሮች፣ ሶሻል ሚዲያው ባይ ዲዛይን፣ ሁሉም ፕራዮሪታይዝ የምናደርጋቸውን ነገሮች፣ ማድረግ ያለብንን ነገሮች እንድንረሳ የሚያደርጉ ናቸው። ህይወት ግን በአንድ መንገድ ብቻ አይደለም ሙሉ የሚሆነው። ሙሉ እንዲሆኑ ብዙ ፒላሮች ያስፈልጉታል፣ መኖር አለባቸው። ሪሌሽንሺፖቻችን፣ ስፒሪቹዋሊቲ፣ ፕሮፌሽናል ፐርሰናል ግሮዛችንም ሌሎችም ነገሮች እና እነሱን ሁሉ የያዘ ሾው ደግሞ በዛ ዙሪያ ላይ የሚያስተምር እንዲሆን አድርጌ ነው ወደ ህይወት የመጣው ማለት ነው ሾው እና በዛ ሂደት ውስጥ እኔም ሌሎችም የሚያውቁ እንግዶችን በጣም ተጠንቅቄ ልክ እንደ ትልቅ ሚዲያ ዛሬ አሁን በቅርብ የጀመረ ሚዲያ ነው፣ ግን እንደ ትልቅ ሚዲያ በደንብ ኃላፊነት ወስደን የምናመጣውን ሰው አስበን በጥራት በዛ ሁኔታ ሰዎች የሚያስተምሩ ሰዎችን በተለያዩ ኤሪያዎች ላይ እንዲያስተምሩ የተሻለ ሙሉ ህይወት እንዲኖረን የሚያደርግ ሀሳብ ያለው ሾው ነው። ጎሉ ምንድነው? ኖረሽ ቅድም አሁን የባነንኩበትን ጊዜ ሳነሳለሽ ብዙ
ሰዎች አሉ እድሜ ልካቸውን ምናልባት የሞት አልጋው ላይ ሆኖ የሚባንን ሰው አለ። እድሜ ልኩን ለካ ቤተሰቡን ኔግሌክት አድርጓል፣ ትዳሩ ፈርሷል፣ ልጆቹን አጥቷል። እሱ ግን እያስወጣ የነበረው በቃ ማለት ምናልባት አካዳሚካሊ ሰክሰስፉል ለመሆን ነው ወይ ስራው ላይ ነው ወይ የሆነ ነገር ላይ ነው። እና ያ ደግሞ ብዙ ሰዎችን ትልቅ ጣፍ ላይ የሆነ ማማ ላይ ደርሰው ግን ባዶ እንዲሆኑ በቃ ደስተኛ እንዳይሆኑ ስቲል ብዙ ነገር ኖሯቸው እንደሌላቸው እንዲሆኑ አድርጓል። እና ምንድን ነው የሰው ልጅ የሚፈልገው? ሙሉ ህይወት እንዲኖረው። ያንን ለራሴ እንዳገኝ እንዳረሳ እንደ ሰው ልጅ አስታዋሽ ስለምንፈልግ ለሌሎችም እንዲያስታውስ ያንን ዓላማ ይዞ የተነሳ ሾው ነው። ለሁሉም ይጠቅማል ብዬ አስባለሁኝ እና ለዛ የተዘጋጀ ነው ማለት ነው። በጣም አመሰግናለሁ። ቆንጆ ጥያቄ ስላነሳሽ። ለምን መሰለሽ እንደ ኢትዮጵያዊት ሴት ወይም ሙስሊም ሴት ማስተውለው ምናልባትም ሚዲያዎቹ ትልቅ ሚዲያዎች የምንላቸው ሰው ያስተውለዋል ብለው ማያስቡት ነገር ሊሆን ይችላል። ሪፕሬዘንቴሽን በጣም ማተር ያደርጋል። ሪፕሬዘንቴሽን የለም። ትልልቅ ሚዲያዎች የምታያቸው ላይ ኢትዮጵያውያንን በሙሉ ለማገልገል ጠዋት ማታ የሚሰሩ ሚዲያዎች ላይ ሆን ብለው ነው ብዬ ማለት አልችልም። አይደለም፣ ባለማሰብ ሊሆን ይችላል፣ ወይም ተገቢ ነው ብሎ ባለማመን ሊሆን ይችላል። ሙስሊም ሴት አታይም አይደለ? እንደዚህ አይነት ሚዲያዎች ላይ ሙሉ ኢትዮጵያዊን ሰርቭ የምታደርጊ ከሆነ መኖር አለበት፣ ሪፕሬዘንቴሽን መኖር አለበት። ሁሉንም አይነት ሰው የሚወክል ሰው ሚዲያ ላይ መታየት መቻል አለበት እና ያ እንደ ክፍተት ያየሁት ለተለያዩ ሰዎችም እንደ ፊድባክ የሰጠሁት ነው በሚዲያው አካባቢ ላሉ ሰዎች እና ለዛ ነው ቆንጆ ጥያቄ ነው ብዬ በጣም ያመሰገንኩሽ። ከዛ ውጭ ግን እንደ የትኛውም ሰው ሚዲያ በጣም ኃላፊነትን የሚጠይቅ በጣም ትልቅ ተጽዕኖ መፍጠር የሚችል ሳይዙ ምንም ሊሆን ይችላል ከትንሽ እስከ ትልቅ ድረስ በጥሩ ኢንፍሉዌንስ ማድረግ የሚችል ካልሆነ ደግሞ በጣም ገደል መክተት የሚችል ነው። ምናልባትም አንፎርችነትሊ አሁን ዛሬ ላይ ባለው ሁኔታ ስታዩ ወደ መጥፎ መንገድ ስትሄጂ ቀላል ነው መንገዱ፣ ሪዋርዲንግ ነው በብዙ መልኩ አንቺንም ይከፍልሻል። ግን ደግሞ ህሊና ላይኖርሽ ይገባል። ማሰብ አይኖርብሽም ያንን የምታገኘውን ነገር ለማግኘት እና በሌላ በኩል ደግሞ ኮሚኒኬሽን የሚጠቅም ነገር መስራት ስታስቢ ኤቲካል የሆነ ነገር ማድረግ ስትፈልጊ ዋጋ ላይ ያስከፍልሽ ይችላል። ግን ምንድን ነው የምፈልገው ብሎ አምኖ በዛ ልክ በኃላፊነት መሰራት ያለበት ተቋም እንደሆነ አምናለሁኝ እና ያንን በጣም በአግባቡ ሌሎች ሚዲያዎች ቢያደርጉት ብዬ የምመኛቸውን ነገሮች ሁሉ ለማካተት ሞክራለሁ። ገና ጅማሬ ላይ ነው ያለነው። ብዙ ሀሳቦች፣ ብዙ እቅዶች በብዙ መልኩ ሰፊ ተደራሽ ማድረስ አላማችን ነው። ያንን ስናደርግ ግን ጎደለ ብዬ የምለውን ነገር መውቀስ ሳይሆን ያለውን እውነት አንስቼ እኔ ደግሞ ቢያንስ ያንን ነገር በምችለው ልክ ለማድረግ ነው ሀሳቤ እና የትኛውም ሰው ቢሆን በዛ መልኩ ማድረግ አለበት ብዬ ነው ማምነው። አይ እናቴ ቤተሰማሽ ኖሮ ጉራጌ ልጁን አይናገርም፣ የልጁን ቁጥር አይናገርም ትልሽ ነበር። የልጆች እናት ነኝ፣ የአራት ልጆች እናት ነኝ። አልሐምዱሊላ ቀላል አይደለም። ራሱን የቻለ ኃላፊነት አለው። ኃላፊነቱን በተጨማሪ እንደ እናት ሁሌ የምታደርጊው ነገር የሚጎልብሽ፣ በቂ ያልሰጠሽ የሚመስልሽ የማም ጊልት የምንለው ነገር በጣም ሁሌ መስጠት የምትፈልጊውን ያህል ምንም ብታረጊ በራስሽ ላይ እኮ ብዙ ልታጎይ ትችያለሽ። የልጆችሽን ግን ለራስሽ ቅራቲም ብዙ ጊዜ እና በተቻለ መጠን ፕራዮሪቲን አሁን በተለይ ከዛ ከትርኒንግ ፖይንት ብዬ ደግሞ ወስዶ ያችን ጊዜ እና ከዛ ጊዜ በኋላ ፕራዮሪቲን እንዳቅም ያንን ስልሽ ሁሌ 10 ከ10 ሁሉም ላይ አላገኝም። ገብቶሻል? በየዕለቱ ዛሬ ምንድነው የትኛው ነው ከኔ በጣም የሚፈልገው ብዬ ፕራዮሪታይዝ አደርገዋለሁ። ከዛ ግን ላጎደልኩበት ችላ አልለውም ወይም ሳላስበው አልቀርም። በምን መልኩ እንደማካከሰው አስባለሁ፣ ፕላን አደርጋለሁኝ። ያንን ነው በቃ በማስተዋል ለመኖር ነው ጥረት የማደርገው። ባላንስ ስንልም በጣም ማምንበት ነገር ነው። ባላንስ ሲባል ግን ሁሌ ሁሉንም እኩል አድርገሽ ልትይዢ አትችይም። ልጆቼም ላይ እኔ አልሐምዱሊላ በጣም አላህን አመሰግነዋለሁ። ብዙ ድጋፍ አለኝ። በዚህ ሰዓት እናቴ አብራኝ ነው ያለችው፣ እሷ ታግዘኛለች። ባለቤቴ በጣም አጋሽ ደጋፊ ነው፣ እሱ አለ።
በሌላም በኩል ደግሞ እኔ ፐርሰናሊ ማምነው ሄልፕ እንደዚህ የቅርብ ቤተሰቦቻቸው እንኳን የሌላቸውን ሰዎች ኮንሲደር እንዲያደርጉት ብዬ ነው። ጊዜ እጅ ምንድን ነው የሚባለው? ጊዜ በመግዛት አምናለሁኝ። እኔ መድረስ ማልችላቸው ነገሮች ለምሳሌ ከልጆቼ ጋር ኳሊቲ ታይም ስፔንድ ማድረግ እንድችል የኔ ግድ እኔ መስራት የሌለብኝ ነገር ከሆነ ካለችኝ ነገር ላይ አብቃቀቼ ቀንሼ የሆነ ዲዛይነር ልብስ ከምለብስ ሄልፕ ቤት ውስጥ እንዳገኝ ነው ፍላጎቴ። ገብቶሻል? መጥቶ ላውንድሪውን የሚያደርግልኝ ቤቱን የሚያጸዳልኝ ወይም በሆነ ጊዜ ኩክ አድርጎልኝ የሚሄድ ሰው አም ዊሊንግ ያንን ራውት ለመሄድ ገብቶሻል? ሁሉንም እኔ ላረገው አልችልም። ሁሉም ጋር መድረስ የለብኝም። የትኛው ነው እኔን የሚፈልገው ቅድሚያ ያንን ነው ማሰብና ማድረግ የምፈልገው። ከዛ ውጭ ግን ልጆችሽን ማሳየት የምትሰሪውን ነገር እንትን ማድረግ ልጆቼ እነግራቸዋለሁ። ያለብኝን ኃላፊነት ያውቃሉ። ደስተኛ ናቸው። ያው ኮምፕሌንም ያደርጋሉ። በቂ አይደለም ለነሱ ሁሌ 24 ሰዓት አብረሻቸው ብትሆኝ ፍላጎታቸው ነው። የማልችልበትን ጊዜ እነግራቸዋለሁ። የምችልበትን ሲሄድም ይዣቸውን ለመሄድ እንዲያዩትም ለማድረግ ጥረት አደርጋለሁኝ። እንግዲህ በዛ መልኩ ነው ያለው ነገር። ቆንጆ ጥያቄ ነው። አላህ ነው የሚያውቀው። እኔ በሁሉም መልኩ ባለሁበት ዘርፍ በየተሰማራሁበት ዘርፍ ኤክሴል አድርጌ በደንብ ጥሩ ውጤታማ ሆኖ ለእያንዳንዱ ላስቀመጥኩለት ቪዥን ለዛ መስራት አላማዬ ነው። በዛ ሂደት ውስጥ ግን ራሴን ሳላጣ እንዳልኩሽ ፕራዮሪታይዝ የማደርጋቸውን ነገሮች ሳላጣ ባለሁበት ስቴት ላይ ብዙ ወደፊት ምሮጥ ላይ ሳይሆን ትኩረት ማድረግ የምፈልገው ዛሬ ያለሁበትን ኢንጆይ እያደረግኩኝ እያመሰገንኩኝ እየተብቃቃሁኝ ግን ደግሞ ከዛሬ የሚጠበቅብኝን ኃላፊነት ከትላንትና የተሻልኩ እንድሆን በየቀኑ እየሰራሁ ለመኖር ነው ሀሳቤ። እንግዲህ በዛ ሂደት ውስጥ ደግሞ ፈጣሪ አመቻችቶት የሚደርስበትን እንግዲህ አብረን እናያለን። በጣም አመሰግናለሁኝ። ፈጣሪ ያክብርልኝ።